የዚህና የሰይዶ ልዩነት ምንድነው? የዚህ የበግና የሰይዶ ልዩነት ምንድነው? በማለት እኮ ነው የቀረክ የኔ በግ በግ ነህ አንተ የምር። እሷ እኮ እንደ በግ ነው እያሽከረከረችክ ያለው። ሰላም እንዴት ናችሁ? በያላችሁበት ሰላማችን ብዝት ይበላችሁ እያልን ምን ሰላም አለና ነው ሰላም ናችሁ ምላችሁ? ሰላም ሲኖር እኮ ነው ሰውን ሰላም የምትጠይቁት። በገዛ ባሌ በገዛ ኑሮዬ በገዛ ባሌ ሰላሜን አጣው እኮ። ባሌ ብዬ ለመጥራት ራሱ እኮ ሼም እያያዘኝ ነው እንዴ! አረ ወገን ወዴት እየሄድን ነው? እኔ የምለው ባለፈው በረኪና ልጠጣ ሰይድ ጎንደር ከሄድክ ሂድ አይደለም ባህር ዳር ከሄድክ ሂድ፣ ጎንደር ወደ ገጠር ከሄድክ ይሄ ነገር ራሴን አጠፋለሁ ይሄ ነገር ጠጥቼ ብዬ አወራሁ። እሱን አውርቼ ሳልጨርስ ገና ወደ ጎንደር ወደ ባህር ዳር ሳትሄድ ይሄ ቪዲዮ አይታል። ባህር ዳር ሄድክ ችግር የለውም ሂድ፣ እሺ ይሁን። ምክንያቱም ከተማ ነው፣ ፖሊስ ምን ያለበት ከተማ ነው፣ ችግር የለውም። ወደ ገጠር ግን ጎንደር እንዲች ብለህ እግርክ እንዳይደርስ ብያለሁ። ይሄው እኔ ሳልጨርስ እኔ ካፌ አውጥቼ ሳልጨርስ እኔ ተናግሬ ሳልጨርስ እየፈለካት ያለችው ሚስትክ የመጀመሪያው ሚስትክ ሰይድ እዚህ ሀገር ድርሽ እንዳትር ባህር ዳር ፈልገኝ አታኛል ወደ ጎንደር ገጠር እንዳመጣ። እሺ ደግሞ እኮ ግርም የሚለኝ ምንድነው ያልሽው ሱመያ ባለፈው? አዩ አንቺ እንደምታወሪው አይደለም፣ ባህር ዳርም ጎንደርም እንግዳ ተቀባይ ናቸው። ምንም የሆነው ነገር የለም፣ አንቺ እንደምታወሪው አይደለም አች ይሄ ውሸት ነው አትበሏ። ብዙ ነገር አለው። ስለዚህ እንዳትመጣ ነው። መንገድ ላይ በጣም ብዙ ፍተሻ አለ። በዛ ላይ ደግሞ የሚካሄደው በአይሱዚ ነው፣ የሚካሄደው በቅጥቅጥ ነው። በአይሱዚ ማለት ነው። ከዛ በቅጥቅጥ ማለት ነው። መንገዱ በጣም ነው የሚያስቸግረው። በጣም አስቸጋሪ ነው መንገዱ። እኔ ምልክ እንዳትመጣ ነው ምልክ። በጣም ነው የሚያስጠላው። ብዙ ፍተሻ አለ፣ ብዙ ነገር አለ። እንኳን አንተ እኔም በግድ ነው ያለፍኩት። ስለዚህ በዛ ላይ ደግሞ መንገዱ አይመችም። ወደ ገጠሩ መንገድ መኪና አይገባም ማለት ነው። አይሱዚና ሞተር ብቻ ነው የሚሄደው። ስለዚህ እንዳትመጣ፣ እኔ እንዳትመጣ ነው ልክ። እዛ ያ ራሷ መልሳ ደግሞ አሁን ምን አለች? እንዳትመጣ፣ መንገዱ አስቸጋሪ ነው። እዚህ መጣክ ምን ትሰራለህ? ቅጥቅጥ መጣ፣ ከቅጥቅጥ ላይ ወርደ እንደገና ወደ ገጠር የምትገባው በሞተር ነው። ራሱ የእግር ጉዞ በጫካ ውስጥ የእግር ጉዞ አለው። አንተ እዚህ ከመጣክ እኔ ተጠያቂ አይደለሁም። እዚህ መጣክ የሆነ ነገር ብትሆን የሆነ ነገር ቢፈጠር እኔ ተጠያቂ አይደለሁም ማለች። ማስጠንቀቂያ ሰጥቻለሁ። የሆነ ነገር ብትሆን አያገባኝም ማለት። ይሄ ማለት ደግሞ ምንድነው? ሲጀመር ያንቺ አላማ ምን ነበረ? የሄድሽበትን ሆቴል አሳየሹ። እንደዚህ አይነት ቦታ ነው ያለውት ብለሽ አሳየሹ። ሰይድ ተነስቶ መጣ። አሁን ደግሞ ገጠር እንዳለሽ ጎንደር እንደሄድሽ ቪዲዮ ሰራሽ። ሰይድ ደግሞ አንቺ እንደማይቀር እያወቅሽ እንደሚመጣ እያወቅሽ እንደዚህ አይነት ቪዲዮ ሰርተሽ መልቀቁ ለምን አስፈለገ? አሁን ተመልሳ ድሮ እንደዛ ስትሰድበኝ የነበረው አዩ አሁን ደግፍሻለሁ ብላ እየለመነችኝ ነው። ምን ብላ ነው ለምነኝ? መድኃኒቱን ጠጥተሽ ከሆነ የሆነ ነገር አርገሽ ቢሆን ከዛ ገጠር አስቀሪው፣ በጣም መጥፎ ነው። መታወቂያው ኦ ስለሆነ ማለፍ አይችልም፣ ይቅርብሽ። እና ምን መሰላችሁ? እሷ ስማቸውን ጠርታ አከሌዎች እንደዚህ አይነት ነገር ካረክ ይገሉዋል ማለት ፈራች። እውነታው ግን ምንድነው? ፋኖች ይገሉሃል። አንተ ኦነክ ኦ ስለሆንክ ፋኖች ይገሉሃል። ኦሮሞ ሆነክ ጎንደር ውስጥ መግባት አትችልም፣ ይገሉሃል። በቃ እኔ ካፌ ሳልጨርስ ምስክር መጣች። ያው የራሳቸው ሰዎች መሰከረች። በቃ አለቀ። ባህር ዳር እኮ ፖሊስ ስላለ ነው፣ ምን ስላለ ነው። እዛ ገጠር ውስጥ ግን ምን አለ? አሁን እያልኩ ያለሁት የትም ቦታ ስትሄድ ጫካ ውስጥ የሆነ ቦታ አይጠፉም። ግማሹ ለፖለቲካ ነው የሚወጣው፣ ግማሹ ግን ደግሞ ለሌብነት ነው የሚወጣው። ሌቦች አይጠፉም። ትሞታለህ ሰይድ፣ ይቅርብ። በቃ ቦታ ቢሆን ጫካ ውስጥ ብትገቢ ማንም ተጠያቂ አይደለም። አሁን ደግሞ ሰይድ ባህር ዳር ሄዷል፣ ምንም አልሆነም። ኦሮምኛም ሳይወራ ነበር፣ ምንም አልሆነም።
ጫካ ውስጥ መጥቶ ግን የሆነ ነገር ቢሆን አይቆጭሽም ወይ? እዛ ቁጭ ብለሽ እንዳትመጣ እንደዚህ እንዳትሆን ከምትይ ለምንድን ነው ባህር ዳር ቁጭ ብለሽ ማታወሪው? ከዛን ከፈለግሽ ሂጂ ወደ ቤተሰቦችሽ። አንቺ ኖረሻል፣ በቃ ጣሙን አውቀሻል። ልጆችሽ ግን የአባትን ጣም ይዩ። አባታችን አንቺን ፍለጋ መጥቶ ጎንደር ላይ ሞተ፣ ለምን አባታችን እንዲያረግሹ እንዲሉሽ ነው? ምንድነው ሐሳብሽ? አልገባኝም። ምንድነው እያሰብሽ ያለሽው? እኔ ዛሬም ነገ መልሽ የመላልሽ የምነግርሽ ነገር ቢኖር ሱመያ ሰኢድ ባንቺ ምክንያት አንድ ነገር ቢሆን ቢሞት እንደው አይደለም መሞት አይደለም እንደው ትንሽ እጁ ላይ እንዲች አይነት ቁስል ባይ አለቅሽ አናትሽ ላይ ቆሜ ቡኒን ምንድነው ያልሻት? እንደ ቦና ቆልቼ ነው የምወቅጥሽ አልሻት አይደለ? እንደ ልብስ አጥቤ ያራግፌ ነው ማሰጣሽ። አንቺ ቡኒን ቆልቼ ወቅጥሻለሁ አልሻት አይደለ? እኔ ደግሞ እዚህ እስክመጪ እኮ አልጠብቅሽም። እዚህ እስክመጪ አልጠብቅሽም። እኔ ፋኖ ምናምን አልፈራም። ምንም ነው አልፈራም። እንደው ምንም ነው አልፈራም። ቀጥ ብዬው ደረቴን ነፍቼ ነው እንዲመጣልሽ። ያኔ እጥብ አድርጌሽ እንዲ ጫምቄ ነው ማሰጣሽ። ሞቀጥ ነበር ትላለች እንዴ? አንቺ ነው ሞቅጥሽ መጥቼ። እስቲ ባለቤቴ ላይ አንዲት እንዲሽ ቁስል ትንሽ እንዲ ቢምቢ በላችሁ ቁስል እንዳለ ካሁን በኋላ ድሮ የጋራ ነው ብዬ አክብሬሽ ዝም ብያለሁ። ካሁን በኋላ የጋራ አይደለም። ባሌ ሰኢድ የኔ ብቻ ነው፣ የኔና የኔ ብቻ። በቃ እምቢ ብለሽ አልፈልግም ብለሽ ሄደሻል። አገባኝ ምንም ነገር ካንቺ ጋር ካሁን በኋላ ወሬ የለኝም። ባለቤቴ ግን እንደዚህ እንዲች የጨረተ ነገር አይደለም አልኩሽ እኮ። ቢምቢ እዛ ጎንደር ሄዶ ቢምቢ በልቶት ቢመለስ አለቀሽም። በሰኢድ ከመጣሽብኝ እኔና አንቺ እንገዳደላለን። ምንድነው ሌላ ልልሽ የፈለኩት ነገር ምንድነው? እኔና አንቺ ከዛሬ ካሁን በኋላ እንደዚህ አፍና አፍ መመላለስ እንጀምራለን። ካሁን በፊት እንዳትናገሪያት። የመጀመሪያ ሚስቱ ነች፣ የልጆቹ እናት ነች። በቃ የፈለገችውን ብትል አንቺ እንዳላየ ለፊያልሽ አልፋለሁ። ትንሽ እንኳን አታፍሪም? እንደው ትንሽ የማይዝሽም? አንቺ እኮ ቤት ገዝቶልሽ ነው ሄደው። አዲስ አበባም ቤት አለሽ፣ የፈለግሽበት እኮ ቤት አለሽ። እኔ እኮ ቤት ኪራይ ነው ትቶኝ ሄደው። ማን እንዲከፍል ነው? አንቺ እዛ ሆነሽ እንደፈለግሽ የምትኖሪ ቤት እዚህ ስላለሽ ነው። ከፈለግሽ እዚህ መተሽ ትኖሪያለሽ። እሱ እዛ አንድ ነገር ቢሆን ማን አባቴ ነው ቤት ኪራይ የሚከፍልልኝ? ማን ነው ቤት የሚከፍልልኝ? የቤት ኪራይ ውስጥ እኮ ነው ያለሁት። ሲቀጥል ልጅ አልወለድኩም እኮ፣ ልጆች እንኳን የሉኝም እኮ። ይሄንን አታገናዝቢም? አታስቢም? ሴት አይደለሽም? ሴት እኮ ብልህ ነች ይባላል። አንቺ አሁን ብልህ ነሽ? እውነታውን አንቺ ብልጥ ነሽ? እንደውም ማወቅሽ ነው፣ ከሀገር ወደ ሀገር መዞር ማወቅሽ ነው። ያምሻል። እንደው ጭንቅላትሽ በትክክል ያስባል። እኔ እኮ ምናምን የቤት ኪራይ ግን ስንት ነው ታውቂያለሽ? ስንት እንደምከፍል ታውቂያለሽ? በወር 35,000 እኮ ነው፣ ከመብራትና ከውሃ ውጪ ማለት ነው። አንቺ ታውቂያለሽ እንዴ? አንቺ የት ይገባሻል? አንቺማ ቤት አለሽ። ምን በወጣሽ አንቺ የቤት ኪራይ ትከፍያለሽ? አንቺ ፈታ ብለሽ እግርሽን ሰቅለሽ ነው የምንኖረው። አንቺ 35,000 በወር ከየት አባቴ አምጥቼ ነው እኔ ከፍዬ የምኖረው? ይሄናል ምን አይነት ሰው ነሽ? እኔና አንቺ እንገዳደላለን። እኔ በባሌ በሰኢድ የመጣ ማንንም አልሰማም። የፈለገ ሰው የፈለገውን ማለት ይችላል። እገልሻለሁ። እንገዳደላለን። በቅርብ ቀን ወይ አንቺ ሟች ነሽ ወይ እኔ ሟች ነው እኮ። ደግሞ እኮ ሌላ ነገር እኮ አይደለም። ሰው አካውንቴ ውስጥ እንኳን በሚሊዮን ብር አስቀምጦ ሄዳል። በሚሊዮን እኮ ብር አላስቀምጥም፣ በመቶ ሺዎች በሚቆጠር ብር ነው አስቀምጦልኝ ሄደ። እኔ በመቶ ሺህ ምንድነው ማረገው? የቤት ኪራይ ነው የምከፍለው ወይስ ልብሴን ገዝቼ ነው የምኖረው ወይስ ምን አረጋዋለሁ? እስቲ እንተሳሰብ እንጂ ሱመያ፣ እንተሳሰብ የምር። ወይ ነገርኩሽ፣ ከዛሬ በፊት ተናግሬሽ አላቅም ነበር። ከዚህ በፊት ምንም አይነት ነገር እኔና አንቺ ተናግሬሽ አላቅም ነበር። ካሁን ሰዓት ጀምሮ ግን አንቺ በሰኢድ ከመጣሽ አበደን ካንቺ ላይ ምንም አይነት ምረት የለኝም። አለቅሽ። ሰዎች አሁን አንቺ ስለ ሜካፕ ነው ያሳሰበሽ፣ ስለ ቤት ነው የምትሉኝ ሰዎች፣ ስለ ብር አስቤ አይደለም፣ ባሌ አሳስቦኝ ነው። ያው ባሌ ሲኖር አይደለ ያንን እቃ ሊገዛልኝ የሚችለው፣ ሰኢዶ ሲኖር አይደለ ያንን ቤት ሊከፍልልኝ የሚችለው፣ እሱ አሳስቦኝ ነው። እኔ ይሄንን ላወራ የፈለኩት ይሄ ለሱመያ ነው። ለሱመያ አድርሱልኝ። አሁን ደግሞ ስለ ሰኢድ እስቲ ሰኢድ ወደ አንተ ልመለስ።
የዚህና የሰይዶ ልዩነት ምንድነው? የዚህ የበግና የሰይዶ ልዩነት ምንድነው? ማለት እኮ ነው የቀረክ የኔ በግ በግ ነህ አንተ የምር። እሷ እኮ እንደ በግ ነው እያሽከረከረችክ ያለው። ይሄ በግና ሰይድ ልዩነቱን ኮመንት ላይ አስቀምጡልኝ። የዚህ በግና የሰይዶ ልዩነት ምንድነው? በግ አንተ እኮ በግ ነህ የምሬን ነው የምልህ። እኔ በግ ቅጠል ሳር ሲያሳዩት በእያለ ሊበላ ይሄዳል። አንተም ልክ እንደዛ በግ እሷን እየተከተልክ ሄድክ። በጉ ልክ ቅጠሉን ሊበላ ሲል ይታረድና ይጠበስና ይበላል። ስለዚህ በጉ ተጠብሶ ይበላል። አንተም እንደዚህ በግ እሷን እያየ እየተከተልክ ባህር ዳር ሄድክ። ከባህር ዳር ደግሞ አሁን እየተከተልካት ትሄዳለህ፣ ጎንደር ገጠር ትሄዳለህ። ልክ ገጠር ስትደርስ ትያዝና እየተለበለብክ እየጠበሱክ አካውንት ውስጥ ያለውን ብር እጥብ አድርገውክ ጫማ ጠራጊ አድርገው ያስቀምጠዋል። የእነሱን ጫማ እየጠረክ ትኖራለህ። ታግተህ ብሩን ብቻ ሰጥተህ ብሩን ስላገኙ አይተውክ እዛው እግርህን ምንን ሳያስቀሩ ቁርጥርጥርጥ አድርገው ይልኩዋል። ይህም ቪዲዮ አይታል። ሱመያም እንዳትመጣ ብላ ቪዲዮ ሰርታ ነግራሃለች። ባህር ዳር እንዳለ ካቃለው፣ አሁን ወደ ገጠር እንዳልሄድ ካቃለው፣ ወይ ደግሞ ልትሄድም እየሄድክም ይሆናል እኔ አላቅም። ብቻ ወይኔ እየሄድክም ይሆናል። እንደው ሰይዶ እንደው በፈጣሪ ይዣለሁ ካልሄድክ ተመለስ፣ ወደ አዳማ ና ተመለስ። እሷም ማስጠንቀቂያ ነግራለች፣ ና ተመለስ። ትንሽ አታፍርም? እቴጌ ጣይቱ መዝናኛ፣ እቴጌ ጣይቱ ባህር ዳር ደርሰናል፣ እቴጌ እንትና ጋር አታፍርም? እንደው ስታወራ ትንሽ አታፍርም? አሁን ከተማ ሂጅ ፈልጌ አጥቻታለሁ፣ ወደ ገጠር ሄዳለሁ ስትል ትንሽ አታፍርም? ሼም አይዝም? እንደው እኔ ስራ ነው የሚባለው? እንደው እኔ ማወቅክ ነው መማርክ ነው የመመጣቀ በቃ አሁን ተተኮስክ ሄድክ፣ ትንሽ አታፍርም? እና ይሄንን ነው የምልህ፣ ትንሽ አታፍርም? እንደው ጀግና እንድትባል ነው ወይስ ምን እንድትባል? እንደው ለሀገርክ ተዋግተክ እንደው መከላከያ ገብቶ ነው ሰይድ እኮ ለሀገሩ ተዋግቶ መከላከያ ገብቶ ሀገሩን ደህና ላይ ያረግ ሄደ ቢባል እሺ ዋው ብለን አጭብጭ። አንድ ሴት ፍለጋ ሄዶ ጫካ ውስጥ ቀረ እንዲባል ነው? ምንድነው ሀሳብ አልገባኝም። ምንድነው ምን አስበን? እንደው ምን አይነት ጭንቅላት ነው ያለ? አርቃ አታስብም እንዴ? ለሴት ሄዶ ሞተ ተዋግቶ ሞተ እንዲባል ምን አለበት? አንተ ለሀገር ተዋግተ እንኳን የወታደር ልብስ ለብሰ እንደው ፎቶ ተነስተ ልከኔ ግና ባለቤት ዝም ብሎ እንዳይመስላችሁ ብዬ እንኳን እንደው በኩራት እንዳወራ እንኳን እንደው ኧረ ተው ቢባል እንኳን እኔ ደስ ብሎኝ በቃ እንደዚህ ሰፈር ውስጥ እንደዚህ ባልሽ ሲሉኝ መከላከያ ሄዶ እኮ ምንስ ለሴት ልጅ ብሎ ገጠር ሄዶ ጫካ ውስጥ ገድለውት ቆራርጠውት ብሩን አጥበው ሄደ። አፍ ያስይዛል። አፍ አይደለም ቤት ነው ቁልፍልፍልፍ አድርጎ የሚያስቀምጠው ሰው ምን ብዬ እናወራል? እና ይሄን ልልክ ነው የመጣሁት። ሰይዶ ይሄን ቪዲዮ ካየክ ተመለስ፣ እባክክ ተመለስ። እኔ ለራሴ ጥቅም ብቻ አይደለም፣ ይሄው የምትወዳት ሱመያ የልጆች እናትም ቅርብ ብላ ነግራለች እና እንዳትሄድ እባክ። ይሄን ነው የምላችሁ። ሰይዶ ተመልሶ ከተገናኘን በደስታ ቪዲዮ ሰርቼ ለቅላችኋለሁ ከሰይዶ ጋር። ካልመጣም ደግሞ እስቲ እነግራችኋለሁ፣ ያለውን ነገር አሳውቃችኋለሁ።